መስፈት አመስጋኝ እናንተ እኔ እንኳን የሆነ ከዛ ገስት ላይ ስኮርድ ብትጠብቁ ምን አለበት? ሚዩት እየከፈታችሁ አንተ ትለያለህ ማለት ጀመራችሁ። አንድ ሴትዮ የኔ ስም አጽጅልኝ ዱባይ ብለሽ እኔ አቃ ቆይ ጉቺ ይሄ እጅ ላይ መግባት አለበት። በደንብ ይጸዳል። እንነጋገርና ዛሬ እዚሁ አደባባይ ላይ እንያያዛለን። አንላቀቅም። ኖ ጉቺ እናቴ ትሙት ብዙውን ነገር አይደለም። አንቺ እኮ ጆከር ይሄንን ነገር ሀቁ መውጣት አለበት ሲሉ የነበሩ ሰዎች ሚዩት አድርገው እነሱ ኢቭን ኤምኬ ሚዩቱ ከፍቶ መሲ መጣ ኮሜንት ላይ መሲ ጥሯት መሲን አጋፍጣችሁ ሲሉ እነሱ ሁሉም ነፃ ሆነው እኔን አጋፍተው ወጡ። እኔ እኮ በሰው እንጂ እመቤቴ መቼም አላለቅስም። ምን አስጨነቀሽ? ምን እያንዳንዷና እኔ እኮ ብዙ እናውቃለን ብንናገር እናልቃለን ሆኖብኝ እኮ ነው። ጠዋት የነገርኩሽን ታስታውሻለሽ? ተገባሽ? እኔ ጆከር ችግሬም እንደሆነ ታውቃለህ። የቲክታክን ሰው መምሰል አቃተኝ። ለምሳሌ አሁን አንተን ያንተ ጠላት ጆከርዬ ጉቺዬ ማለትን አልችልበትም። ሌላው ሰው ይችልበታል። እኔ ደግሞ አልችልም። በቃ እግዚአብሔር ሲፈጥረኝ እንደዚህ ቲክቶክ ዘግቼ ካልጠፋሁ በስተቀር በሙሉ ልቤ ነው የምቀርበኝ። ከኔ ጋር ብዙ ነገር ብለው እውነታው እያወቁ እኔን አጋፍጠው ሀቅ እያለ ገባል። እኔ ምንም የትላንትና ውይይት ላይ ጉቺ የጥፍር ቆሻሻ ታክል እንከን የለብኝም። የሰናፍጭን ታክል እንከን ትላንት ማንና ማን ነበር የተከሰሰ? ፍቅር ዲዛይን እና ጋሽ ወልደ ጊዮርጊስ። ፍቅር ዲዛይን ይሄ አስጠነቆልኩ ምናምን ያለው ከዛስ በሱ ሁለታችን የተቆራረጠ ቪዲዮ ላይ ያየሁት መሲ ብቻዋን እንደ ባዶ ቤት ስታስተጋባ ነው ያየሁት። የተቆራረጠ ቪዲዮ ላይ ይህማ ወፈር ያለ አጀንዳ ነው ማለት ነው። ሳምንት ያስሄድናል። እኔ ምን አገባኝ? ግን እግዚአብሔርን ይደብራል ማለት እያንዳንድሽ መሲ ምን አድርገዋት ነው? መሲ ላይ ወንጀሉን መሲ ላይ አድርገውባት ነው። አታወራም እንዴ ራሷ? ለምሳሌ ልንገርህ፣ አሁን ጉቺ ያለች አይደለ? እኔ ጋር መታ እንደዚህ ሆንኩ ስትል እንደ ሰው ለማስታረቅ ትሞክራለህ አይደለ? ያንን ነገር ደግሞ ፊት ለፊት ስትጋፈጥ ያ ዋና የተከሰሰው ሰውዬ ሲመጣ አድናቂው ሲሆን ከሳሹ ምን ትላለህ? እየገባኝ ስላልሆነ እኔ እዛ ላይ የነበረው ሁሉ ነው በቃ ያስደነገጠኝ ያ ነው። ለእኔ እናቴ መክራኝ፣ አባቴ መክሮኝ፣ እህቶቼ መክረውኝ፣ የቅርብ ጓደኞቼ መክረውኝ አልሰማሁም። በራሳችሁ ሰዓት ፈጣሪ ግን ለእኔ እንድማር ጆከር መቀየር ቢሉክ መቀየር አይደለም። እናቴ ትሙትን እኔ እስቲ ነው ድንጋጤ ውስጥ ነው ያለሁት። ሰው እንደዚህ ይገራል። አሁን ነገሩን እኔ እንትን እለዋለሁ። እንግዲህ የቲክታክ አቃቢ ግዝግዝ እንደመሆናችን ነገሮችን ማለት ቆይ አንደው ለደቂቃ የሚወጥላል ከባድ ነው ግን እኔ በዚህ አጋጣሚ ወልደ ጊዮርጊስ ንጹህ ሰው መሆኑን አረጋግጫለሁ። ገባሽ? በቃ ንጹህ ሰው ምንም አይነት እንከን እንደሌለበት አረጋግጫለሁ። ችግሩ ፍቅሮች ልንገራችሁ፣ አትማርም ሴትዮዋ ወይ ጉቺ ከዚህ በኋላ ካልተማርኩኝ አንቺ ለኔ ማለት ጊዜ ከዚህ በኋላ ብለሽኝ አታውቂ። ኖ ጉቺ ልንገርሽ፣ ይሄ የበፊቱ እንደዚህ አይደለም ኖርማል ወይ ይሄ እኮ ለምሳሌ ጉቺ ምን ልበልሽ፣ ልጄን ራሴ ወልጃት
አልወለድኳትም ተብሎ እንደ መካድ እኮ ነው የሆነብኝ ትላንት። ሞትም ቢሆን ሞትሽ እቺ ነው እንዳትረሽ። እና አንደኛ እሱ፣ ሁለተኛ ትላንትና የሞት ፍርድ የሚያስፈርድ የሆነ ትልቅ ፍርድ ቤት ሰው ሀገር ላይ ማለት ነው የሚያስፈርድ ቢሆን አስፈርዳችሁብኛል። በህይወቴ ግን እኔ እናቴ ስትሞትና ትላንትና ነው የደነገጥኩት። ሌላ ደንግጬ አላውቅም። እናቴ ትሙት እኔን መዝጌ እኔን ግን ተማሪ በቃ ተማሪ አያገባሽም። ስራሽን ቁጭ ብለሽ ላይ ሰው እኮ ስራውን መስራት ነው የያዘው። አሁን በአሁኑ ሰዓት እኮ ሰው እንትን ምን አገባሽ? ሌላ ሀቅ የሚወጣበት ቤት ይሄዱ። ከዚህ በፊት የሚጠያየቁበት ቦታ ይሄዱ። ለምንድን አንቺ ማን ሀቅ አውጪ ሀቅ ፈላጊ እንትን አስደረገሽ? እዛው ይጨርሱ። አርፈሽ ቁጭ በይ። እኔ ሰለቸኝ ለአንቺ መናገር። እንዲህ ነው ብዬ ስል ሳይዲያሽ ለሱ አባላለሁ፣ በውስጥም እነግርሻለሁ፣ አትሰሚም። ለዛ ነው እርግፍ አድርጌ አንቺም እኔ ጋር መደወል አቆመሻል። እኔ የሚተውኩሽ በቃ ስራሽን እየሰራሽ ነው ብዬ ግን ስክሮል ሲደረግ ሳይ እኔ ደግሞ በጆሮ የሚሰማሁት ነገር ስላለ እቺ ምላስ እኮ ጋይስ ትደርቃለች። እግዚአብሔር እኮ እንዲህ እያወራን አይደለም እኮ ፊት ለፊቱ የሚያቆመን። ምላሳችንን ደርቆ አጥፎ ነው ፊት ለፊቱ የምንቆመው። ያችን ቀን ማሰብ ትልቅ ነገር ነው። በቃ ስብስብ ብለሽ ስራሽን ስሪ። ምን አስጨነቀሽ? ነው ጉቺ። አረ ሶልን እስኪ ጠይቂው። ሰው ሱቁሽ ድረስ መጥቶ ስራ ቦታሽ ድረስ መጥቶ እግርሽ ስር ወድቆ ከካደሽ ማን ልመን? እኔ ይቅርታ አድርጉልኝ። እንደኔ የሚሰማው ሰው አለ? ለእኔ ማለት ነው ልጄን ለእኔም ዛሬም ጥፋተኛ መሲ ነች። ለእኔ ሚሊየን ታይምስ ነግሬያታለሁ። ሚሊየን ታይምስ እዛው ጋር አግኝቻታለሁ። ለእኔ ዛሬም ጥፋተኛ ካልሽ አንቺና አንቺ ናችሁ። ሱቅሽ ሞባይል ሊገዙ ነው የመጡት። ምን አገባሽ ስለሌላ ነገር? ኤርፎን ሊገዙሽ ነው፣ ቻርጀር ሊገዙ ነው የመጡት። ምን አገባሽ? እኔ እንደዚህ አይነት ነገር ውስጥ አልገባም። ስራ ላይ ነኝ ምናምን ይባላል። አያገባሽም። ሌላ ቦታ ሂዱ፣ ሞክሩ። ይሄ ነው ያለው ነገር። እንዲህ መዝጋት እየቻልሽ ሌሎቹ እኮ በራሳቸው ልክ ናቸው። ሁሉም በራሳቸው ልክ ናቸው። አለቀ። እንደዛ እርግብግቢትሽ እስኪቆም ድረስ ገስትስ ላይ ምን ያስጮሻል ነው አይደለም? እግዚአብሔር ይስጥልኝ፣ አመሰግናለሁ። አለቀ። ሁሉም እውነቱን ልቡ ያ አንቺ መስኪ ባለማተባ ምናምን የምትባየው እንቅርታም የውሻ ልጅ ማለት ነው። መቻባሽ ነው። እኔ በውስጥ የነገሩ ሚዲያ ላይ ይሄ አጀንዳ ይምጣልን ብለው ነው የመጡት። እከካም ቅማላም፣ የቅማላም ልጅ ለእኔ እንዳትጽፊ ውሻ፣ የውሻ ልጅ እራሳቸው ናቸው። የህዝብ ድምፅ ያስፈልገናል በውስጥ እንኳን ጨርሱ ሲባሉ አንጨርስም ብለው የመጡት። የታባሽ ነው እኔ ያመጣኋቸው። መጀመሪያ ነገሩን አዳምጥሽ ተናገሪ። ሰው ግን የለም እውነት። እዛ ጋር የተገሳሰጥሽው እያንዳንድሽ እዛ ጋር የተገሳሰጣችሁ እያንዳንዳችሁ ስንት ነገር የምታውቁ ናችሁ። አታውቁም እንዴ? አታውቁም? አላወራንም እንዴ ከዚህ በፊት? አታውቁም? ደርሶ ምንም ላለመናገር ዝም ብላችሁ ምናምን ጨዋ ሁላችሁም። ግን ሰው ፍቅሮቼ እስቲ እዚህ ዩናይትድ አረብ ኤሚሬት የምትኖሩ አንዳንድ ቁጥር ጻፉልኝ የኔ ወርቆች። እኔ ምን አገባኝ? እኔ የማልሄድበት እኮ ፍቅሮቼ ለምን እንደሆነ ታውቃላችሁ? ምን አገባኝ? ንገሩኝ እስኪ። እኔ ምን አገባኝ ማለች። እኔ እዚህ ጋር ከእናንተ ጋር እስኮፕ አይሰስ ስላለው ጣኔን አጨሳለሁ፣ እመርቃችኋለሁ። እናንተም በጊፍት ትባርኩኛላችሁ፣ እኔም በጣም እባርካችኋለሁ። ምን አገባን እኛ? እስኪ ንገሩኝ የኔዎቹ። ምን አገባን? የኔዎቹ ብሏል ማኛው። የኔዎቹ እኛ ምን አገባን? እዚች ሀገር ይሄ ሁላ አንዳንድ ቁጥር የጻፈልኝ እዚህ ዱባይ ያላችሁ ናችሁ። የእናታችሁም ልጅ ቢሆን ዱባይ ላይ አትመኑ። ይሄን ልነግራችሁ ብዬ ነው። የእናታችሁም ልጅ ቢሆን እሰይ። ማን ነው ሚኪን? እሺ ብቻ ለማንኛውም ስም ያለው የኔ ፍቅር ማንነት ግን አላወቁትም። እዚች ሀገር ላይ አትመኑ። ሰው የለም ማሮቼ፣ ከፍቷል ዘመኑ። ሰው አትመኑ ምናምን ጨዋታ